በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጎዶልያስ ሁለተኛ ነገሥት ምዕራፍ 25 ቁጥር 20 ድረስ ሁላችሁ ባላችሁበት ትቆማላችሁ ማለት ነው። በስመ አብ ከኔ ጋር እስኪ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ እጅግ የተወደዳችሁ ምዕመናን፣ ምዕመናት፣ ከሁሉ በፊት እንዲህ ያለውን በጎ ነገር ለትውልድ በመስጠት የተባረኩ ጣቶችን ያፈራች የተወደድሽ እህታችን ይህንን መንፈሳዊ ጉባኤ ለማዘጋጀት ለማስተባበር የደከማችሁ የቤተ ክርስቲያን ልጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። ምሕረቱን ያልከለከለን እንደ በደላችን ያልከፈለን ይቅር ያለን እድል የሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለ15 ደቂቃዎች ቢበዛ ጥቂት መንፈሳዊ ቁም ነገሮችን አሰማችኋለሁ። እግዚአብሔር ከሁላችንም ጋር ይሆን። አሜን። እንዲህ ያሉ መጻሕፍት የሚጻፉት፣ ጉባኤ የሚዘረጋው፣ መዝሙር የሚዘመረው፣ ቅዳሴ የሚቀደሰው፣ ማህሌት የሚቆመው፣ ስብከት የሚሰበከው እኛን ለመንፈሳዊነት ከእግዚአብሔር ጋር ለማዋሃድ ነው። መንፈሳውያን እንድንሆን ነው። የሰው ልጅ በጥምቀት ረቂቅ ልደት ከእግዚአብሔር ይወለዳል። ሰው ሥጋ ብቻ ሳይሆን የእግዚአብሔር መንፈስ ያለበት ይሆናል። የተወደዳችሁ ክርስቲያኖች፣ መንፈሳዊነት ማለት ከእግዚአብሔር ጋር በመኖር የሚገኘውን ሕይወት ገንዘብ ማድረግ ነው። መንፈሳዊ ሕይወት መንፈሳዊ ሕይወትን መኖር የሚፈልጉ ሰዎች ከእግዚአብሔር ጋር በመጓዝ በዘላለማዊ ሕይወት ከእግዚአብሔር ጋር ለመኖር የመረጡ ማለት ናቸው። መንፈሳውያን ማለት እግዚአብሔር ለእሱ የባህርያቱ መገለጫ፣ ለእኛ ደግሞ በጸጋ የሰጠን ስጦታዎች አሉ። የእግዚአብሔር የባህርያቱ መገለጫ፣ ለእኛ ግን በጸጋ የሰጡን ስጦታዎች አሉ። እግዚአብሔር ስንፈጠር ለምሳሌ ቅድስና፣ ለምሳሌ ንጽሕና፣ ለምሳሌ ጥበብ፣ ለምሳሌ ገዥነት፣ እነዚህ እግዚአብሔር የባህሪው ገንዘቦቹ ናቸው፣ ወይም የባህርያቱ መገለጫዎቹ ናቸው። ለእኛ ግን ስንፈጠር በዘርነት፣ በችግኝነት፣ በመነሻነት የተሰጡን ጸጋዎች ናቸው። ስንፈጠር
ስለዚህ መንፈሳዊ ጉዞ ወይም መንፈሳዊ ሕይወት እነዚህን በዘርነት፣ እነዚህን በችግኝነት፣ እነዚህን በመነሻነት የተሰጡን ስጦታዎች ቀስ በቀስ ማሳደግ እንደነዚህ አይነት ጽሑፎች፣ መዝሙራት፣ ጉባኤያት ዓላማቸው በዘርነት፣ በችግኝነት፣ በመነሻነት የተሰጠንን ቅድስና የተሰጠንን ንጽሕና ፍጹም እንድናደርግ በዘርነት በችግኝነት የተሰጠንን ዛፍ አድርገን እንድንገኝ ነው። አሁን እኔና እናንተ መንፈሳዊ ሕይወትን የተወደዳችሁ ክርስቲያኖች እነዚህን እየተንከባከቡ በማሳደግ ከእግዚአብሔር ጋር የምንኖረው ኑሮ ነው መንፈሳዊነት። መጽሐፍ ቅዱስ እንግዲህ ወዳጆች ሆይ የዚህ የተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ሥጋንና መንፈስን ከሚያረክሱ ሁሉ ራሳችንን እናንጻ ይላል። ቅድስናን ፍጹም እያደረግን ይውላችሁ በዘርነት፣ በችግኝነት፣ በመነሻነት የተሰጡንን ጸጋዎች ፍጹም እንድናደርግ ነው ክርስቲያን ይሆን ቅዱስ እንድንሆን። አሁን እዚህ የምትገዙትን እዚህ የታደማችሁትን እንዲህ ያለ መጽሐፍ የምንመርቀው በምርቃቱ መርሃ ግብር የሚካሄደው በችግኝነት፣ በዘርነት፣ በመነሻነት የተሰጠችንን ጸጋ ቅድስና ፍጹም ለማድረግ ነው። ቅድስና ፍጹም እያደረግን ነው ቃል ፍጹም ቅዱስ ለመሆን፣ ፍጹም ንጹሕ ለመሆን፣ ፍጹም ጠቢብ ለመሆን በመኮትኮት፣ በማረም፣ በመንከባከብ እንደ እግዚአብሔር ቃል ውሃ በማጠጣት ለማሳደግ ለማደግ ፍጹም ለማድረግ ነው ያለው ቅዱስ ጳውሎስ። ለዚህ አሁን የጀመርነው ሕይወት ምንድን ነው ካላችሁ፣ መቼም ክርስቲያኖች ናችሁ፣ ኦርቶዶክሳውያን ነን። እንዲህ ያሉ ነገሮች ለእኛ ሲቀርቡ ዓላማቸው ምንድን ነው ካላችሁ፣ ይኸውላችሁ ስንፈጠር አርአያ እግዚአብሔር መልክዓ እግዚአብሔር ነው የነገረን መጽሐፍ ቅዱስ። እግዚአብሔርን ሰውን በመልኩ ፈጠረው፣ በእግዚአብሔር መልክ ፈጠረው ይላል። ስንፈጠር በእግዚአብሔር መልክና አርአያ የተፈጠረው ግን በመልኩና በአርአያው እንድንቆም ብቻ አይደለም። ፍጻሜው መጨረሻው ምንድን ነው ካላችሁ ሆይ እግዚአብሔርን በመምሰል መኖር። አሁን ጉዞ እየተጓዝን ነው ምዕመናን። እዚህ እኔ ስመጣ፣ እዚህ እናንተ ስትመጡ፣ ይሄ መርሃ ግብር ሲዘጋጅልን ክርስቶስን ወደ መምሰል እግዚአብሔርን ወደ መምሰል የምናደርገው ጉዞ ነው። ከአርአያ እግዚአብሔር ከመልክዓ እግዚአብሔር ከጥንት ፍጥረታችን አምላካችን ኢየሱስ ክርስቶስን ወደምንመስልበት ሕይወት እየተሸጋገረ ጉዞ ላይ ነን። ፍሮም ኢሜጅ ቱ ላይክነስ ይላል ጎርጎርዮስ ዘኑሲስ። ከመልክ ወደ መምሰል መጣ። እግዚአብሔርን መስለን ወደምንኖርበት ሕይወት መጓዝ ነው። እንዲህ ያሉ መጻሕፍት፣ እንዲህ ያሉ ጉባኤ እንደው ዝም ብላችሁ ተሳትፋችሁባቸው ብቻ እንዳትሄዱ አደራችሁ። አንድ ቁም ነገር መንፈሳዊ ሕይወትን እየኖርን ክርስቶስን ወደ መምሰል እንድንደርስ ቅዱስ ጎርጎርዮስ ዘኑሲስ ክርስቶስን መምሰልን ወይም እግዚአብሔር መምሰልን ይሄ ነው ብዬ ልገልጽላችሁ አልችልም።
ስንደርስበት የምናውቀው ነው የሚለው ለዚህ አሁን በዚህ መንፈሳዊነት መሰላል ላይ ወጥተናል። የተወደዳችሁ ክርስቲያኖች ይሄ የማያቋርጥ ህይወት ነው እና ሶርዮስ ዘኑሲስ በያዕቆብ መሰላል ይመስላል መንፈሳዊ ህይወትን የጀመረ በጥምቀት ልጅነት ከእግዚአብሔር የተወለደ በቁርባን ከእግዚአብሔር ጋር የተዋሃደ ወደ ዘላለም መንግሥት ለመጓዝ ጫፏ ምድር ላይ ላይዋ በሰማይ የሆነች በዚህ መንፈሳዊ ህይወት መሰላል ላይ የወጣች ነፍስ ናት። እንተ በምድር ሰረዊታ ወበሰማይ አይጹኪያ እንዳለው ቅዱስ ያሬድ አሁን እዛ መሰላል ላይ አንዳንዶቻችን ከፍ ብለናል፣ አንዳንዶቻችን ዝቅ ብለናል፣ አንዳንዶቻችን እንወጣለን፣ አንዳንዶቻችን በኃጢአት እንወድቃለን፣ አንዳንዶቻችን እንታገላለን። ግን መሰላሉ ላይ መንፈሳዊነት ማለት በዚህ የመሰላል ህይወት ውስጥ ወደ እግዚአብሔር የሚደረግ ጉዞ ነው። አንዲትን መነኩሴት ገዳም የሚጎበኝ አንድ ሰው ጠዋት ሄደና በሯን ክፍት ሲያደርገው ድንገት ቁጭ ብላለች መነኩሴቷ። እንደገና ቆየና ምሳ ሰዓት አካባቢ መጣና እንደገና በሯን ሲከፍተው ቁጭ ብላለች። ዝም ብሏት ለሶስተኛ ጊዜ አመሻሹ ላይ መጥቶ ክፍት ሲያደርግ ቁጭ ብላለች። እንቺ ደግሞ ቀኑን ሙሉ ቁጭ ብለሻል እንዴ ብሎ አፌዘባት። እሷ እንደገና ተነሰችለት። ቁጭ ብዬ እኮ አይደለም እየተጓዝኩ ነው አለችው። እሷ በጸሎት የተቀመጠች ትመስላለች እንጂ የማያቋርጥ ጉዞ ላይ ናት። ምን ያህሎቻችን ይሄ ጉዞ ተሳፍረንበት ይሆን? ብዙ ሰው ይሄን መንፈሳዊ ህይወት ብዙም እየኖረው አይደለም። ሰው ሶስት ነገሮች አንደኛው ስጋዊ ደማዊ ስለሆነ ስሜታውያን ኢሞሽንስ አለ። ሁለተኛው ጸበሉ ይቅር አዋቂና አመዛዛኝ ደግሞ እግዚአብሔር ስለፈጠረን አእምሮአውያን ወይም ኢንተሌክቹዋል ስለ ማሰብ፣ ማመዛዘን፣ መወሰን እንችላለን። ሶስተኛውና ዋናው ነገር ግን መንፈሳውያን ስፒሪቹዋል። ብዙ ሰው ሁለቱን ብቻ ጥምድ አድርጎ ይዟል። ስሜታዊነትን፣ እውቀትን ዓለምን እየመራት ያለው ይሄ ይመስላል። ሶስተኛውን ግን ችላ ብሎታል። ምኑን? መንፈሳዊ መሆኑ። ለዚህ ነው መብላት ላይ፣ መጠጣት ላይ፣ መዝናናት ላይ እዚህ ዓለም ላይ ብዙ ሰው ተጣቧል። መንፈሳዊ ነገሩ ግን ትቶታል። ይበላል እንጂ አይጸልይም፣ ስራ ይሄዳል እንጂ እግዚአብሔር ጋር አይደርስም፣ ልጆች ያሳድጋል እንጂ ብዙ መንፈሳዊ ስነ ምግባራትን አይወድም፣ ይዝናናል እንጂ በመንፈሳዊ ሕይወት አይጋደልም። የተወደዳችሁ ክርስቲያኖች ታዲያ መንፈሳዊነት ማለት ምን ማለት ነው? ከሁለቱ ከስሜታዊነት ከአእምሮአዊነት ሶስተኛው መንፈሳዊነት ሲያየ ሕይወቱ የእግዚአብሔር መንፈስ በዚህ ጉዳይ ላይ ምን ይላል ብሎ መመርመር ሲችል ይሄ መንፈሳዊ ነው። እስኪ ልጠይቃችሁ፣ እንደ እግዚአብሔር ቃል ኑሯችሁን እየመዘናችሁ በመንፈሳዊነት ጉዞ ላይ ናችሁ ወይስ ሁሉንም ነገር ትታችሁ ስሜታውያን ወይም አእምሮአውያን ብቻ ናችሁ? መርምቅ። የእግዚአብሔር ቃል እንዲህ ይላል፣ ላንብብላችሁ። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። እርግጠኛ ነኝ ልጅ ውስጥ ያላችሁትን ብጠይቅ የእግዚአብሔር ልጆች መሆን የምትፈልጉ ምን እጃችሁን ታውጡ ያላችሁ። የእግዚአብሔር ልጆች የሚታወቁት በምንድን ነው ካላችሁ በእግዚአብሔር መንፈስ ሲመሩ።
ደግሞ እንደ እግዚአብሔር ቃል ሲኖሩ ለምሳሌ ስሜታውያን እንደሆነ ልንቆጣ እንችላለን። ትዕግስት መንፈሳዊነት ግን ቁጣችንን ታረገዋለች፣ ቁጣችንን ትይዘዋለች። መንፈሳዊነት ማየት ማለት ይሄ ከስሜታዊነት በላይ ከአእምሮዊነት በላይ ሲሆን ስሜታዊ ወይስ የምናወጣው የምናወርደው ሀሳብ ነው የሚመራል? ይህ ነው መንፈሳዊ በእግዚአብሔር መንፈስ መመራት። አንድ ሁለት ነገሮችን ብቻ ተናግሬ ላብቃ። አንድ ሁለት ነገሮች እንደነዚህ አይነት ጉባኤያት የተጠራችሁ ዝም ብላችሁ እንደው ስለምታውቋት ወዳጅ ስለሆነች የሆነ አስተዋጽኦ ለማድረግ ዘመድ ስለሆናችሁ የአካባቢ ሰው ስለሆናችሁ በሆነ ነገር ስለተዋወቃችሁ ጥሪ ስለተጠራችሁ ምናልባት እንደዚህ ብቻ ብላችሁ አስባችሁ ከመጣችሁ ነገሩ አይደለም። እግዚአብሔር እንዲህ ነገር ሊሰጣችሁ ስለፈለገ ይሄን መንፈሳዊ ሕይወት እንድትኖሩ ክርስቶስን ወደ ምታስመስለን ሕይወት እንገባበት፣ ቅድስናችሁን ፍጹም እንድታደርጉበት በሥጋዊነት በስሜታዊነት ወይም ደግሞ አዋቂ ሆናችሁ በምሁርነት እንድትኖሩ ብቻ አይደለም። መንፈሳዊነታችሁ እነዚህን ነገሮች እንዲገዙላችሁ መንፈሳዊነት እንድታስበልጡ ሁለት ነገር የምነግራችሁ መንፈሳዊነት በጊዜ በቦታ አይወሰንም። በየትኛውም ጊዜና በየትኛውም ቦታ የምንኖረው ኑሮ ነው መንፈሳዊነት። ኖህ ብቻው እደግማለሁ፣ ብቻው እግዚአብሔርን እየፈራ ይኖር ነበር። እቺ ምድር ምንም ልትሆን ትችላለች። ብቻችንን ግን መንፈሳዊያን መሆን ይችላል። በሚጨፍሩ መካከል መዘመር ይቻላል። በአመንዝሮች መካከል ንጹሕ ትዳር ይዞ መኖር ይቻላል። በዘረኞች መካከል ሁሉን እየወደዱ መኖር ይቻላል። ብቻችሁን ብትሆኑ መንፈሳዊነትን መኖር ይቻላል። እንደው ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲጭኑ 3 ሆኖ ነው። እግዚአብሔር የማያውቀው የለም። እግዚአብሔር የልቤን ያውቃል እያለ ዓለምን እየመሰለ የማይኖር ነው መንፈሳዊ። ሲሞቅ የሚሞቅ ሲበርድ የሚበርድ አይደለም። ያው የሆነ ሰው መንፈሳዊ ቦታው ሲቀየር የሚቀየር አይደለም። ያው በብዙ ፈተናዎች፣ በብዙ ስደቶች፣ በብዙ መንከራታቶች፣ በብዙ እስራቶች መካከል ያው እንደ ዮሴፍ እስራኤል ኖረ፣ ግብፅ ኖረ፣ ያው እስር ቤት ኖረ፣ ቤተ መንግስት ያው ከአባቱ ጋር ኖረ፣ ጉድጓድ ተጣለ ያው ምን አዲስ ነገር አለ? ያው መንፈሳዊነት ማለት ልጆች ወለደ አልወለደ ያው ሁል ጊዜ ያገለግላል ያው አዋቂ ሆነ ተራ ሰው ያው መንፈሳዊነት ማለት ይሄ ነው። በቤተ መንግስት ውስጥ እየኖረ እግዚአብሔርን እየፈራ ነው። እንደ አብዲው የሚባል እግዚአብሔር ሰው እዛ መጽሐፈ መንግስት ላይ አላያችሁ? ያው ጨካኝ ከሆኑ ከአካብና ከኤልዛቤል ጋር እየኖረ 50 የእግዚአብሔር ነቢያት ይጀብቅ ነበር ይላል። ስራዬን አውቃለሁ፣ በጣም ጨካኝ በሆኑ መሪዎች መካከል እኖራለሁ። እንግዲህ እኔ እግዚአብሔር ያውቀዋል አላለም። በቤተ መንግስት ውስጥ መኖር ይቻላል፣ ግድም መንፈሳዊነት ማለት ነው። አሁን በዚህ ዘመን ያጣል። ስራዬን አውቃለሁ፣ ምን ማድረግ እችላለሁ፣ ቦታና ሁኔታ አይፈቅድልኝም፣ እግዚአብሔር ነው ያለው ማለት በእንደዚህ አይነት ጨካኝ መሪዎች መካከል ኖረ። የሄሮድስ የጦር አዛዥ የኩዛ ሚስት አታስታውሷት? ዮሐና የሄሮድስ
እኮ የጦር ኃይል አዛዥ ሚስት ናት። ክርስቶስን በገንዘብ ታገለግለው ነበር። ከጠላቶች ጋር እየኖረች የክርስቶስ ግን አፍቃሪና ወዳጅ የሄሮድስ የጦር አዛዥ ሚስት እኮ ናት። እሷ ግን በክርስቶስ ፍቅር የተነደፈች ናት። ይቻላል ግን እኛ ቅምጥልነት ይዞናል። አሁን ለመኖር ተጨንቀናል። ኖርማል መስሏችኋል የምትኖሩት ኑሮ ውሸት። ህይወት ያለ ኑሮ ያለ ይሄ ማለፊያ ነው፣ ማለፊያ ነው። ይሄ መቆያ ነው፣ መኖር አይደለም። ይሄ መዘጋጃ ነው፣ ዋናው አይደለም። ይሄ መቅሰስ ነው፣ ራት አይደለም። አትታለሉ። አጭር ነው ዘመኑ፣ አጭር ነው። ጻድቁ ወደፊት ይፍለቅ፣ ርኩሱ ወደፊት ይርከስ። ዘመኑ አጭር ነው። መጠለያው እየቀረበ ሸቴና ስለዚህ በየትምና በማንኛውም ሁኔታ መኖር መንፈሳዊ ነው። እግዚአብሔር የሚፈልገው ይህንን ነው። ዛሬ የሚነግራችሁ በቄሳር ቤተሰቦች ውስጥ እግዚአብሔር ልጆች ነበሩ። ታታሳሱ በቄሳር መናፈሻ ግቢ ውስጥ በቄሳር ቤተ መንግስት ውስጥ እኮ ክርስቲያኖች ይቃጠላሉ። በክርስቲያኖች መቃጠል አመድ ስር እግዚአብሔር ክርስትናን ይሰራ ነበር። ከቄሳር ቤተሰቦች ሰላምታ ያቀርቡላችኋል የሚለው ቅዱስ ጳውሎስን መልእክት አላነበባችሁ? ቄሳር ቤት ውስጥ ይቻላል። በየትኛውም የኑሮ ሁኔታ ኑሮ መንፈሳዊ መሆን ይቻላል። እንደ ዳዊት በንግስና እንደ ዳዊት በረኝነት ያው አንዳንዶቻችን ተለውጠንበት ይሁን ከለራችን ሲቀየር አፋችሁን የፈታችሁበትን መዝሙር በዘፈን ቀይራችሁት ይሆን? ገንዘብ ስታገኙ ቀየራችሁበት ይሆን? ልጆች ስትወልዱ ተለውጣችሁበት ይሆን? ጥሩ ኑሮ ስትኖሩ ጀርባ ሰጣችሁት ይሆን? ለሽ ያላችሁ ቅዳሴ መስጠት በየትኛው እንደ ዳዊት በንግስና ዳዊት በንግስና በረኝነት ቢያው በንግስናው እንባውን ከመብሉና ከውሃው ጋር የሚቀላቀል ምስኪን ነው። ያው ነው። ንጉሥ ሆኖ በቤቱ መጣን የሚመርጥ ነው። ያው ነው። እንደውም ዮሐንስ አፈወርቅ በአሞጽና በነቢዩ ኢሳይያስ ዘመን ለነበሩት በዝሆን ጥርስ እንደተለበጡት አይነት አልጋዎች አይደለም። አንዲት ምርጥ አልጋ አሳያችሁ። የዳዊት አልጋ ናትና እሷ በእንባ የተለበጠች ናት። ቤተ መንግስት ሆኖ እግዚአብሔርን በእንባ የሚለብስ እረኝነትስ በእረኝነት ሜዳ በኤዶምያስ ምድረ በዳ አንተ ሰይፍ አንተ ጭሬ ይዘህ ትመጣለህ፣ እኔ ግን አንተ በተገዳደርከው በእስራኤል አምላክ በእግዚአብሔር ስም እመጣብሃለሁ እያለ ጎልያድን እያሳፈረ ድቡን እየመታ አንበሳውን አፉን እያዘ ብርቱ እረኛ ነበር። ዳዊት ባለጸጋ ያው ለእግዚአብሔር ምን ብለሃል? ያው እንደ ሰብአ ሰገል ነገሥታት እንደ እረኞቹም ሌሊት አዳሪ የሚናገሩ ያው ለዚህ ጮኹባችሁ ያው እንደ ጃንደረባው ባለስልጣን እንደ ልድያ ነጋዴ ለምን አትሆኑ? ያ መንፈሳዊነት ማለት በየትኛውም ሁኔታ በየትኛውም አኗኗር በየትኛውም ቦታ በየትኛውም ዘመን ይህ ዘመን እንደው መንፈሳዊነት ለመሆን በጣም ታላቅ የሥራ በር ተከፍቷል። ተቃዋሚዎች በዝተዋል። እና ቅዱስ ጳውሎስ እናንተ ጊዜ ጉባኤያት የሚዘጋጁት መጽሐፍት የሚጻፉ መዝሙር የሚመረቀው መጽሐፍ የሚመረቀው የሚጻፉ ጉባኤ የሚሰራው እኛ መሰላሉ ላይ ይወጣል ይቆየ መምህራችን ቅድስና ፍጹም እያደረግን መንፈሳዊ ሕይወት እንዴት መኖር እንዳለብን በአጭር ደቂቃ ብዙ መልእክት አስተምረውናል። በመምህራችን ላይ አድሮ ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችንም ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግሥተ ሰማያትን ያወርስልን። እኛም በሰማነው ቃል ተጠቅመን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የርስቱ የመንግሥት ወራሽ እንድንሆን የአምላካችን ቅዱስ ፍቃዱ ይሁንልን። አላችሁ
አዳራሽ ውስጥ አላችሁ? አለን። ድምጻችሁ አይሰማም። አሜን እኮ ማለት ይሁን ይደረግልኝ ማለት ነው። ቃለ ሕይወት ያሰማልን መንግሥተ ሰማያት ያወርስልን በመስለ መምህራችን ቃለ ሕይወት ያሰማልን መንግሥተ ሰማያት ያወርስልን።